ይህ ደሱ ቲዩብ አንዱን ጆሮዋን አሜሪካ አንዱን ጆሮዋን ደግሞ በሩሲያ የታከመችው ብዙነሽ በቀለ የሁለቱን ሀገሮች የፖለቲካ አይዲዮሎጂ አስታካ አንዱ ጆሮዬ ካፒታሊስት ሌላኛው ደግሞ ኮሚኒስት ነው ያለች በራሷ ትቀልድ እንደነበር ወዳጆቿ ያስታውሳሉ። ድምፃዊ ብዙነሽ በቀለ በ1950ዎቹና 60ዎቹ ለሙዚቀኛ በተለይም ለሴት ድምፃውያን ይሰጥ የነበረውን ዝቅተኛ ግምት በመቋቋምና በጽናት በመሻገር በሙያቸው አብበውና ፈክተው በህዝብ ዘንድ ከፍተኛ ዝናና ተወዳጅነትን ማትረፍ ከቻሉ ድምፃውያን መካከል ግንባር ቀደሟ ናት። ብዙነሽ በቀለ የተወለደችው ድሬዳዋ ነው ከዚራ በ1936 ዓ.ም። ምንም እንኳን ድሬዳዋን በወጣትነት እድሜዋ ለቃ ወደ አዲስ አበባ ብትሄድም በልጅነት ዘመኗ ግን እዚያው ድሬዳዋ እያለች በቤተክርስቲያን የሰንበት ትምህርት ቤት ውስጥ ዘማሪ ሆና በዝማሬ አገልግላለች። ይህ የልጅነት የማንጎራጎር ልምዷም በኋላ በድምፃዊነት ህይወቷ ለደረሰችበት ትልቅ ደረጃ መሰረት እንደሆናት ይነገራል። በ1955 ዓ.ም ነበር የክቡር ዘበኛን የሙዚቃ ቡድን የተቀላቀለችው። ወደዚህ ወደ ክቡር ዘበኛ የሙዚቃ ቡድን እንድትቀላቀል ምክንያት የሆናት የጓደኞቿ ወደዚህ ባንድ መቀላቀላቸውና እሷም ከነሱ ላለመነጠል ስትል ድንገት የገባችበት እንጂ በሙዚቃ ህይወቷ ስኬታማ እሆናለሁ ብላ አስባና ተዘጋጅታበት የገባችበት ጉዳይ አልነበረም። ቢሆንም ግን ሙዚቃ ትክክለኛ የነፍስ ጥሪዋ ነበርና የመጀመሪያ ስራዋ የሆነው የክብሬነህ የሚለው ዜማን ያዳመጡ ሁሉ ስለወደዱላትና ስላበረታቷት ወደፊት ገፍታበት የከፍታ ጉዞዋን ብላ እንድትጀምር ምክንያት ሆኗታል። ወደ ሙዚቃ የማዘንበሏን ጉዳይ ቤተሰቦቿ አልወደዱላትም ነበር። ምክንያቱም በወቅቱ አብዛኛው የህብረተሰብ ክፍል ለሙዚቃ የሚሰጠው ግምት የተዛነፈ ነበርና በዚህም ምክንያት ቤተሰቦቿና አንዳንድ ወዳጆቿ ብዙ ጫናዎችንና ተጽዕኖችን ቢያሳድሩባትም እርሷ ግን ሳትበገርና ሸብረክ ሳትል የጀመረችውን የስኬት ጉዞ አጠናክራ በመቀጠል ይበልጥ ተወዳጅና ተናፋቂ ሙዚቀኛ ለመሆን በቅታለች። ስራዎቿ ደምቀውና ተውበው ለህዝብ ጆሮ እንዲደርሱ ያግዟት ከነበሩት ከነ ሻለቃ አፈወርቅ ዮሐንስ፣ ከነ ሳህለ ደጋጎ፣ ከነ ግርማይ ሀድጉ፣ ከነ ተዘራ ኃይለ ሚካኤልና ከታዋቂው የስፖርት ጋዜጠኛ ሰለሞን ተሰማን ከመሳሰሉ ባለሙያዎች ጋር ሆና ጉዞዋን ቀጠለች። በኋላም የእናት ውለታዋ የተሰኘው ስራዋ ደግሞ ይበልጥ እንድትታወቅ በር ከፈተላት። የዚህ ዘፈን ደራሲ ጋዜጠኛ ሰለሞን ተሰማ ነበር። በወቅቱ በሞት ለተለየችው እናቱ መታሰቢያ የሆነው ዘንድ ነበር ድርሰቱን ሰርቶ የሰጣት። የናቱ ለታን ባሳዳለ ደግነቷ ብዙ መሆኑ ነው ካለሁ ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ብዙዬ በአዘፋፈን ስልቷ፣ በመድረክ አያያዟ፣ ባለባበሷ ተደናቂ ነበረች። ሲበዛ ዘናጭ ናት። ፋሽን የምትከተል የምትሽቀረቀር የወንዶችን ቀልብ የምትስብ አማላይ። በዚህ አጋጣሚ ቀልባቸውን ከሳበቻቸው ወንዶች መሃል አንዱን መዝጄ ትንሽ ላጫውታችሁ። ብዙነሽ በቀለ ከታዋቂው ደራሲ በዓሉ ግርማ ጋር የፍቅር ግንኙነት እንደነበራት ይነገራል። ይህንን መረጃ ይፋ ያደረገው ደራሲ እንዳለጌታ ከበደ ነው። በዓሉ ግርማ ሕይወቱና ስራዎቹ በሚለው መጽሐፉ። በዓሉ ለአጭር ጊዜ በኢትዮጵያ ሬዲዮ ውስጥ ይሰራ ነበር። ያኔ አሜሪካን ሀገር ከመሄዱ በፊት ከብዙነሽ በቀለ ጋር የሚያስገርም የሚያስደምምና ማራኪ የሆነ የፍቅር ግንኙነት ነበራቸው።
ይህንንም ጉዳይ የሥራ ባልደረቦቹና የሁለቱን የፍቅር ግንኙነት የሚያውቁ ሰዎች ነግረውኛል ይላል እንዳለጌታ በመጽሐፉ። ብዙዬም ምንም እንኳን በዘመኑ ታዋቂ ብትሆንም በዓሉና ጓደኞቹ ባሉበት ቦታ ለእርሱ ስትል ብቻ ትዘፍን ነበር። የቀድሞ ፕሬዝዳንት መንግስቱ ኃይለማርያምም ሆኑ ሌሎች ባለማዕረጎች እርሷ ስትዘፍን የመስማትና የማየት ዕድል እንኳን የሚያገኙት በዓሉን ለማስደሰት ብላ ብዙዬ በምትዘፍንበት አጋጣሚ ነበር ሲል ገልጾታል እንዳለጌታ ከበደ በመጽሐፉ። ብዙነሽ በቀለ ከአማርኛ ቋንቋ በተጨማሪ በኦሮምኛ ቋንቋ ትዘፍን ነበር። ካምኬ ደመቆ ካሪኬ ገራና ራታያንኬ ዮም ዱቤ ቶዮም ላገራ ቦርቶ ሀራ ካምኬ ደመቆ ካሪኬ ገራና ራታያንኬ ዮም ዱቤ ቶዮም ላገራ ቦርቶ ሀራ። በውጭ ሀገር መድረኮች ላይ ዝግጅቶቿን አቅርባ ክብርና መወደድን አትርፋለች። በተለያዩ ሀገራዊ ጉዳዮች ላይ ተሳትፋም መስዋዕትነት እስከ መክፈል ደርሳለች። በአንድ ወቅት ወደ ሰሜን ግንባር አቅንታ የሙዚቃ ስራዋን እያቀረበች በነበረችበት ወቅት ድንገት በተከሰተ የቦምብ ፍንዳታ ለጆሮ ህመም ተዳርጋ ነበር። በአሜሪካና በሩሲያ ሆስፒታሎች የቀዶ ጥገና ሕክምና ቢደረግላትም ጨርሶ ግን መዳን ባለመቻሉ እስከ ዕለተ ሞቷ ድረስ በጆሮ ህመም ትሰቃይ ነበር። አንዱን ጆሮዋን አሜሪካ አንዱን ጆሮዋን ደግሞ በሩሲያ የታከመችው ብዙነሽ በቀለ የሁለቱን ሀገሮች የፖለቲካ አይዲዮሎጂ አስታካ አንዱ ጆሮዬ ካፒታሊስት ሌላኛው ደግሞ ኮሚኒስት ነው እያለች በራሷ ትቀልድ እንደነበር ወዳጆቿ ያስታውሳሉ። ብዙነሽ በቀለ በተወለደች በ54 ዓመቷ በ1990 ዓመተ ምህረት ነበር ከዚህ ዓለም በሞት የተለየችው። አበቃሁ።